ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በአዲስ ታሪክ ተከስቼላችኋለሁ። የዛሬዋ ባለ ታሪካችን ደግሞ የምትለን እኔ ማርገዜን ዜና ለነገረው ስጠብቅ ባለቤቴ ከሌላ ሴት ወልዶ ይዞ መጣ ትለናለች። እኔና ባለቤቴ የተዋወቅነው በአጋጣሚ ነው። ተቀራረብን። ሁለታችንም ጥሩ ስሜት ስለነበረ የፍቅር ግንኙነት ለመጀመር ጊዜ አልፈጀብንም ነበር። ሁለት ደስ የሚሉ የፍቅር አመታቶችን አብረን ካሳለፍን በኋላ ድል ባለ ሰርግ ተድረን አዲሱን የህይወት ጉዞ ጀመርን። ባለቤቴ የሀብታም ቤተሰብ ልጅ ነው። እኔም ደህና ስራ ስለነበረኝ ህይወት ለኛ ቀላል ሆናልናለች። ነገር ግን ወደ ትዳር ከገባን በኋላ አንድ ነገር ጎሎናል። በትዳር 5 ዓመት ሞላን። ያላደረግነው ህክምና ያልሄድንበት ሆስፒታል የለም። ነገር ግን ችግሩ ከኔ እንደሆነ አውቀናል። ባለቤቴን እንለያይ፣ አንተ ከሌላ መውለድ ትችላለህ፣ ሌላ ማግባት ትችላለህ ብዬ ስለው በፍጹም እኔ ካንቺ መለየት አልችልም፣ አንቺን መተው አልችልም ብሎ ይለኛል። እኔም ፈጣሪን መለመንን ተያያዝኩኝ። የሱ ቤተሰቦች ግልምጫና ስድብ፣ ይቺን በቅሎ አግብተክ የሚለውን ነቆራቸውንና የኔን ቤተሰቦች ልጄን ተመልከታት የሚለውን ልመናና ስለታቸውን ይህን ሁሉ ነገር ተቋቁሜ እንደ ቀልድ 6 ዓመት ሞላኝ። ሰሞኑን ግን እያመመኝ እያቅለሸለሸኝ ስለነበረ ህክምና ለማድረግ ወደ ሆስፒታል ሲሄድ ነፍሰ ጡር መሆኔን አበሰሩ። ማመን አቃተኝ። ሁሉም ነገር ተደበላለቀብኝ። ሰማይ ምድሩ ጨለመብኝ። የማደርገው ነገር ጠፋኝ። ፊቴ በእንባ ታጠበ። አስቡት፣ የ6 ዓመት ጸሎትና ልመናዬን ፈጣሪ ሰማኝ። እናም ደስ ብሎኝ ወደ ቤት ሄድኩኝና ፈጣሪን አመሰገንኩት። ፈጣሪን ካመሰገንኩኝ በኋላ ለባለቤቴ ደወልኩለትና ዛሬ በጊዜና ፈልጋለሁ ስለው በሰላም ነው ሲለኝ በሰላም ነው አልኩት። እና ባለቤቴን ለማስደሰት ደፋ ቀና ስልዋልኩኝና ወደ ማመሻሻው ላይ ባለቤቴ ወደ ቤት መጣ። ክላክስ ሲያደርግ መታገስ አቅቶኝ እየሮጥኩኝ ከቤት ወጣሁኝ። ግቢ ከገባ በኋላ ከመኪናው ወረደና የኋላውን በር ከፍቶ በፎጣ የተጠቀለለ ህፃን ልጅ ታቅፎ ብቅ አለ። ባለውበት ደርቄ ቀረው። የማደርገው ነገር ሁሉ ጠፋኝ። ደንግጬ ሰማይ ምድሩ ተደበላለቀብኝ። ደስታ ከሀዘን ተደበላለቀብኝ። የማደርገው ነገር ሁሉ ጠፋኝ። በጣም አዝኜ ምንድነው ብዬ ስለው የጎደለ ልጅ ነበረ፣ ልጅ ወልጄ ይዤ መጣሁ፣ አንቺን አጥቼ መኖር አልችልም አለኝ። የማደርገው ነገር ግራ ገባኝ። መቼስ ነው ሄዶ ከሌላ ሴት ጋር የቆሸሸው? መቼስ ነው ከሌላ ሴት ጋር አብሮ የተኛው? ገላውስ መቼ ነው የታዘዘው? በቃ ሁሉም ነገር ማመን አቃተኝ። የደስታዬን ዜና በሰማሁበት ቀን የሀዘኔን ዜና ሰማሁ እና በጣም አዘንኩ። እንዴት እንደዚህ ነገር ያደርጋል በእኔ ላይ? መቼስ ነው ሄዶ ትዳሬን ያቆሸሸው ብዬ በጣም አዘንኩ እና ልጁንም እንደራሴ አድርጌ መቀበል አልቻልኩም። እናንተ ምን ትመክሩኛላችሁ? በእርግጥ አዎ እንለያይ፣ ሂድ አግባ ብዬዋለሁ። ነገር ግን ከኔ ጋር ሆነክ በትዳር ላይ ሆነክ ሄደክ ማቅጠብኝ ቺት አርገህ ልጅ ይዘህልኝና አላልኩትም። ከዛ በኋላ ለባለቤት ያለኝ ነገር በጣም ወረደ። ምክንያቱም ከሌላ ሴት ጋር ሄዶ ተነካክቷል። እንዴት ብዬ ወደ በፊት ማንነቴ ልመለስ? የሱንስ ልጅ እንዴት ብዬ ልቀበል? መቀበልም አልቻልኩም። እንደ ልጄ ማየትም አልቻልኩም። እናንተ በእኔ ቦታ ብትሆኑ ምን ትመክሩኛላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ፣ አነባለሁኝ ብላናለች የዛሬዋ ባለ ታሪካችን። እንግዲህ እናንተ ሀሳባችሁን ኮሜንት ላይ ያስቀምጡላት። ምን ትላላችሁ? እናንተ በሷ ቦታ ብትሆኑ ምን ታደርጋላችሁ የሚለውን ነገር ማለት ነው። እና እናንተም የሚነገር ታሪክ ካላችሁ ህዝብ ጋር ቢደርስልኝ የምትሉት ህይወት ታሪክ አለኝ የምትሉት ነገር ካለ በዚህ ስልክ ቁጥር አስቀምጡልኝ፣ እኔም አቀርብላችኋለሁ ማለት ነው። እና በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ። ባይ